አንቺ ምንሽ በዚህ ላይ ተጠርፍሽ የቀረሽ? ሰኒ ምሩ ምን ሆነች? ምሩ የት እንደሄደች አናውቅም። ትላንትና እንደወጣች አልተመለሰችም። ናሆማ በጣም ጨንቆታል። ማለት የዚህ ቤት ሰዎች ምንድን ነው? ቆይ የዚህ ቤት ሰዎች አኩኩሉ እየተጫወታችሁ ነው እንዴ? ተራ በተራ ትላንትና ናሆማ ትንሽ ተናግሯት ነበር። በእሷ ተገፍታ ይሆን አላወቅንም። ግን እና ትላንትና አንቺ ጋር ስመጣ እኮ ነበረች። ተመልሼ ግን ስመለስ የለችም። ወይ ጉድ! የት ገባሽ ደግሞ? ቆይ ስልኳ ሳይሰራም ደግሞ አይሰራም። አዳሩን ሙሉ ስንቀጠቅጥላት ነበር። እንዲህ ምንድነው የምልኮ ራሱ እኮ ጠፋብኝ። ምሩ እኮ ሰው ቢያስቀይማት እንኳን እኮ እንደዚህ የምታረግ ልጅ አይደለም። አዎ ደግሞ እኮ እንደዛ ከተናገራ በኋላ እኮ ሰላም ፈጥሮ ነበር። ቢከፋትም ጥፋቴ ነው ብላ እኮ ትታው ነበር። ቆይ ማን ነው ምን አኩርፋው ነው እንዴ? እንዴት? እኔ እንጃ ግራ ገባኝ እኮ። ወይ ያፋል ኮሚቴ ያዋቅሩና እኔን ኮሚቴ ያርጉኝ። ሰኒ ደግሞ ስራ መስራት እኮ አቃተኝ እኮ። ሂጂ በቃ እኔ እሰራልሻለሁ። አረ ችግር የለውም እንዴ እኔ ከትፍልሻለሁ እሰራልሻለሁ እኮ አላልኩሽም? በይ ሂጂ እሺ በቃ። ወይ ጉድ! እዚህ ቤት በቃ የሆነ ነገር ሳንሰማ አንቀርም። በቃ ቆይ ምሩን ትገኝና እኔ የምጠፋለሁ ደግሞ። ጽናት መታ በሩን ለመክፈት ብትሞክርም በሩ ሊከፈትላት አልቻለም። ቆይ ከመጀመሩ ነው የበሩን ቆልፋ የምትሄደው። ቆልፋ መሄድ የጀመረችው ትላለች። ብትሞክረውም ሊከፈትላት አልቻለም። ቆይ እሺ አሁን አልጋውን እንዴት ላነጥፈው እችላለሁ? ወይ ለነገሩ ስትመጣ ነጥፈዋለሁ። ምናልባት ደግሞ አንጥፈው ሄዳው ሊሆን ይችላል ብላ ጽናት ወደ ኪችን ተመለሰች። ቆይ ምን ነው የሰኒ ምግብ አይጣፍጥም አሉሽ እንዴ? ውስጥ የተሰበሰቡት የሼፎች ማህበር ነው። ሳልፈልግ አታስቂኝ ትላታለች ጽናት። አንድ ሽንኩርት እንኳን ሳልከትፍ ትመጫለሽ እንዴ? የሀሴት ክፍል ቁልፍ ነው። የነማሚ ክፍል ደግሞ ኬራና ሄኖክ ተኝተውበታል። ውይ ገላቀሉኝ በቃ ከማልቀስ። በቃ እኔ ስሬ ትላታለች። በቃ ጨው በመቅመስ ታግዥኛለሽ። እሱ ነው ዋናው። የማያልቅብሽ ዋናው እኮ እሱ ነው። ምንም ነገር ምንም ቅመም ጨምረሽበት አሪፍ አድርገሽ ብትሰሪው ጨው ከበዛበት ወይ ካነሰው ወጡ ምንም አይጣፍጥም ትላታለች ሰኒ። ምሩ ትላታለች ሀሴት ወደ ክፍሏ ስትመጣ። ምሩ እራሷን በጣም ደክማና ልቧን አሟት ታገኛታለች። ምን ሆንሽ ነው እያለቻት በጣም ደክማለች ምሩ። እሺ አፍሽን ልክፍታለሽ አትጮይም ትላታለች። አዎ እያለች በምልክት ታሳያታለች። አፏም ከፈተችልህ። እባክሽን ልለምንሽ መድኃኒቴን ስጭኝ እያለች በጣም በማልቀስ እየለመነቻት ነው። ወይኔ እንዴት ነው እሱን የረሳሁት? ቆይ እዚህ ያለኝ አንድ ብቻ ነው። አንዱ መድኃኒቴ ቤት ነው ያለው፣ እኛ ቤት ነው ያለው። እባክሽን ልቤን ውጋት ይዞኛል እያለች በሚያሳዝን እየለመነቻት ነው። እንዴት ቤትሽ ሄዳለሁ ትላታለች። ቆይ ስሙን ንገሪኝና ልግዛልሽ። ያለ ሐኪም ማስረጃ መግዛት አይቻልም። እባክሽ በፈጠረሽ በምትወጁ ልለምንሽ ልቀቂልኝና ልሂድ። አይሆንም፣ ይህንን ከባድ አጣብቂኝ ውስጥ ከተሽኛል። እሺ የሰማሹን ለማንም ማተናገሪ ከሆነ ለምን አለቅሽም ትላታለች ጽናት እኮ ለኪራ ምን እንዳደረገች ብታቂ ይህንን አታርጊም ነበር። ላንቺ ምን እንዳደረገች ብታቂ ምንም አታደርጊም ነበር። አይደለም ልትቆጃት በክፉ አይንሽ ልታያትም እንኳን አታያትም ነበር ትላታለች። ቆይ ምንድን ነው የምትይኝ እኔን? አባቴንስ ታዲያ እኔ ምን ላድርግ? ቆይ ሄኖክ ምን አድርገዋለች? ምንድን ነው ስትላት አይ ምን አውቃለሁ እኔ ላሲዛው ነው መሰለኝ ትላታለች። እና አባትሽ ለእርሱ ሌላ ሰው አስከፍተሽ የምትሰጪው ክብር የሚቀበልሽ ይመስልሻል? ትላታለች። በቃ እሺ ከዚህ በላይ ማውራት ያለብን አይመስለኝም ትላታለች። ቆይ እኔ መድኃኒት ካላገኘው ከዚህ በላይ ማውራት አልችልም ትላታለች። እባክሽን እርጅኝ ትላታለች። እሺ እንዴት ቤቱ ልገባ እችላለሁ ትላታለች። ቴሌቪዥኑ ስር ቁልፍ አስቀምጭ ያለው እባክሽን መተንፈስ እያቃተኝ ነው ትላታለች። ሀሴት ይቅርታ ከዚህ ምንም ምርጫ ሌላ አልሰጠሽኝም ብላ አፏን ታፍናታለች። እንደገና መልሳ እሷ በጣም ደክማለች፣ ምሩ በጣም ደክማለች። ከዚህ ሌላ ምንም ምርጫ ስላልሰጠሽኝ ነው
ብላ አፏን አፍናት ወደ መድኃኒቱን ልታመጣላት ወደ ቤታቸው እየሄደች ነው። ወደ እነምሩ ቤት እየሄደች ነው። እየወረደች ነው። አሴት ከሄኖክ ጋር ተገናኙ። ቀሳቴም እንዴ አንተ እያለ ምንድን ነው ማደርገው ትለዋለች። እኔ አንቺ ጋር በወጣ ቁጥር ምጨቀጭቀኝ ነገር ከመረርኩ እኮ እኔን መተው ነው ትለዋለች። መቼም እንደማልፈልግሽ ታውቂያለሽ። ያልኩሽን ብቻ አርግልኝ። ይህን እባብነትን ኪራ ያወቀ ቀን ይህንን ቆዳ ነው የሚከፍል። ኧረ እንደዛ ነው እንደሚሰማሽ? ወንድምነቴ እንደምበልጠው ታውቂያለሽ። አንተ እኮ ሰው ሆነ ራሱ መፈጠር አልነበረብህም። አንተ እኮ የሰው እስስት ነህ ትለዋል። ቅዱሳ ይላታል። ልጅቷን ያታውን መድኃኒትም ስጣት፣ ውሃም ስጣት። ቁልፉ ካንተ ቁልፉ ጋር አስቀምጬልሃለሁ። አንተ ደነስ አታስጮኸኝ። አሁን ልጅቷ ታማ ተኝታለች። ውሃ ስጣት፣ ተንከባከባ። አንድ ነገር ብትሆን ራሴን ይቅር አልለውም ብላ አሴት ወደ ቤታቸው እየሄደች ነው፣ ወደ ምሩ ቤት መድኃኒት ለማምጣት። ሄኖክ ደግሞ እያመነታ ወደ ክፍሏ ይገባል። ሰኒና ጽናቱ ቁጭ ብሎ በቃ ሰኒ እዚህ ነኝ ሳትል በቃ ኪራን ተከተለች አይደል? ጽናት ልቤ በጣም እየጨነቀኝ ነው፣ የሆነ ነገር ሆና እንዳይሆን ራስ እኔም እኮ አላስጨንቅሽ ብዬ ነው እንጂ ልቤ እኮ በጣም የሆነ ፍርሃት እያለኝ ነው። በጣም ይጨንቃል። ቤቱ ራሱ የቤቱ ሞገስ የቤቱ እርጋታ ያላት እሷ ነበረች እኮ። እሷ ሲከፋት እኮ አንድ ሰው እንኳን አጣች መሰለኝ። ብቸኝነትን መረጠች። አላቅም ብቻ ጽናት ግን ውስጥ የሆነ ነገር እየነገረኝ ነው። እኔ መረዳት አቃተኝ። እሱማ እኔ ማቅቶኝ ነው እንጂ ራሴ መረዳት ነው ፈልግ። ጽናትና ሰኒ እየተጫወቱ እያለ ሄኖክ ይመጣል። ሄኖክ ምን ነው እኔ ስመጣ ዝም አላችሁ? አይ ሄኖክ ይመጣል። ምን ነው ሰላም እንዴት ናችሁ ይልና ቁጭ ይላል። ከዛ ሀይ እንዴት ነህ ብለው ቁጭ ይላሉ። ምን ነው ተጫወቱ እንጂ ዝም አላችሁ? ምን ነው ሰው እያማችሁ ነበር እንዴ? አዎ ምን ነው ብዙ ማገጆ አትፈጅም ትለዋለች ሰኒ። ከዛ በኋላ ምን ነው ጽናትም ተመስጠው ከራሳቸው ጋር በቅንድባችን እያወራን ነው ትለዋለች ሰኒ። ምሳ ላቅርብልህ እንዴ ትለዋለች ጽናት። አይ በልቼ ነበረ ይላታል። ጽናት ደግሞ ሰኒ ደግሞ አይ በቃ ከበላማ በቃ እንደውም ተው ትለዋለች። አይ ክፍሌ ይዤ እበላለሁ ይላታል። ናኦሚና ኪሩ ለመዝናናት የሆነ ከካፌ ቁጭ ብለዋል። እሱ መጠጣት በቃ በእናትህ ተወኝ ዛሬ እኔ በጣም መጠጣት እፈልጋለሁ ይለዋል። ክሩ ግን በፍጹም መጠጣት የለብህም ይለዋል። ናኦሚ ግን በጣም መጠጣት ነው የምፈልገው፣ እኔ በጣም ነው ማፈቅራት ይለዋል። እኔም እኮ ጽናትን በጣም ነው የማፈቅራት፣ እኔም በጣም ነው የምወዳት እያለው ይመክረዋል። እየመከረው ናኦሚ እሺ በቃ ውሃ ብቻ ልጠጣ፣ ውሃ ልትከለክለኝ ነው እንዴ? ውሃ እስቲ አምጪልኝ፣ ቀዝቀዝ ያለ ውሃ አንጀቴን የሚያርስልኝ እያለ ላስተናጋጇ ያዛታል። ጽናት ደግሞ ወደ ተዘጋው ቤት ሄዳ ልቤ ግን ምን ሆኖ ነው እንደዚህ ጭንቅ እያለኝ ነው እያለች በትካዜ ቆማለች በሩን ተደግፋ። ጽናት እያወራች ብቻዋን እያወራች እያለ ሄኖክ ይመጣል። በሰላም ነው ምኑ ትለዋለች። ብቻሽን እያወራሽ ነው ይላታል። ዝም ብዬ ነው ትለዋለች። ምን እንደሆንሽ ንገሪኝ እንጂ ይላታል። ላንቺም ማልፈታልሽ ችግር የለም። እውነትህን ነው? አዎ ጓደኞች የራሱ መለኛው ነው የሚሉኝ። አይ ጥሩ ነው። እስቲ ስለ ራሳችን እናውራ። እኔና የሚያስብሎ ምንም ነገር የለም። ደግሞ ስትተኝ በጣም ነው የምታምሪ። ምንድን ነው አንተ የምታወራው ትለዋለች ጽናት። ምንም በህልሜ ተኝተሽ እኮ አይቼሽ ነው። ጥላው ትሄዳለች ጽናት። አይደለውም አሴትም አንድ ሰሞን እንደዚህ አርጓት ነበር በማለት ብቻውን እያወራ ነው። ወደ ክፍሏ አሴት ቀስ ብላ ወደ መሩን ክፍል ትገባለች። አሴት ብቻዋን እያወራች ነው። አይ የሰው ልጅ ኖርኩ ሲል በከንቱ ይኖራል፣ ኖርኩ ሲል ይሞታል። ምሩን እንደዛ የመምጣር ላይ ሆና ለጓደኛው እንደዚህ የራሷን ለእምነቷን ስጠብቅ ስታይ ራሴ አፈርኩኝ። ከዚህ ቅዠት መቼውን የምነቃው አበቃ ስለው እንደገና ይጀምራል። ከ4 ዓመት በፊት ጉልበቴንና ጭንቅላቴን አጠቅፌ ያለቀስኩበትና አልበቃም ብሎት እንደገና ደስታዬን ሊነጥቀኝ ይታገላል።
አረ መድኃኒቱን ይዤ ልውጣ ሰው ሳይመጣብኝ ብላ በመተንፈስ አሴት ወደ መድኃኒቱ ወደ መፈለግ ትገባለች። መድኃኒቱን እየፈለገች እያለ ይሄን ናሆም ወደ ቤት ይመጣል። በሩን ሲከፍተው በሩን ክፍት ያገኘዋል። እንዴ ይሄ በር ከፍቼው ዘግቼዋል ነበር እንዴ ሄድኩት ይላል። በሩ ተከፍቶ ያገኘዋል። እሱም መጥቶ በቁጭ ይላል። ሳሎን ላይ ቁጭ ብሎ ከራሱ ጋር እያወራ ነው። እኔ እኮ በጣም ነው የምወድሽ ምሩ፣ ምንድን ነው እንደዚህ ጥፍት ያደረገሽ እያለ በጣም በመብሰልሰል እያለ አሴት መድኃኒቱን ልክ ፈልጋ አግኝታ ውጥት ልትል ስትል ናሆሜ ቁጭ ብሎ ስልክ እያወራ ከኪራ ጋር ታገኘዋለች። ትደበቃለች። እባክህና እየጠበቅኩ ነው እዚህ አካባቢ ነኝ ይለዋል። እኔ መውጣት አልፈልግም ደብሮኛል ይለዋል። ና እፈልግሃለሁ ብሎ በግድ እንዲወጣ ያደርገዋል። አሴት በዚህን ሰዓት ውይ ፈጣሪ በጣም ነው ማመሰግን ከዚህ ጭንቅ ከላገልከኝ ብላ አምላኳን አመስግና ትወጣለች ማለት ነው። ከዛ አሴት መድኃኒቱ ይዛ ስትመጣ ሄኖክ ይገናኛሉ። ምነው አንቺ 10 ደቂቃ ብለሽ ቀኑ ሙሉ ዋልሽ? ምንድን ነው አንተ? ቆይ አንተ እኮ ነው ያገትካት ትለዋለች። እንደውም አንተ እያለ እዚህ ቤት አልገባም ብላ ትወጣለች። አሴት ቤቱን ጥላ ትወጣለች። በዚህ መሀል ሰኒ ትመጣለች። ሰኒ መታ ከጽናት ጋር ሰላም ይባባላሉ። ምን አዲስ ነገር አለ ትላታለች ለጽናት። ምንም አዲስ ነገር የለም ትላታለች። ምሳል አቅርብልሽ? አይ ምሳል አቅርብልሽ ትላታለች። አዎ በጣም እርቦኛል ወደ እየጮኸ ነው ትላታለች። ጽናት ወደ ምሳ ለማቅረብ ትገባለች። በዚህ መሀል የሰኒ ስልክ ይጮሃል። ሰኒም በሩን ተደግፋ እያወራች እያለ ኬራ ይመጣል። ምንድን ነው ሰኒ ይላታል። እዚህ ቤት ውስጥ የሆነ ሰው አለ ትለዋለች። እሱማ አለ ይላታል። አሴት ናታ ማን ይኖራል ይላታል። አሴት አይደለችም ሌላ ሰው ነው ያለው፣ እባክን ይህንን በር ክፈትልን ትለዋለች። እባክ በእናት ይዤ ያለው እባክን ክፈተው ስትለው እሺ ከፍተዋለሁ ተረጋጊ ይላል። ጽናትም አለች። በሩ ሲከፈት ማመን ያቃታቸው ምሩን እጇና እግሯ ታስሮ ራሷን ስታ በሞትና በህይወት መካከል ሆና ያገኟታል። ሁላቸውም ደንግጠው እሷ ላይ ይተባበራሉ ለማንሳት። የታሰረችውንም እየፈቱላት ነው። ወደ ሆስፒታል ይዘዋት ለመሄድ ተሸክሟት ይዘዋት ወጥተዋል። የሚቀጥለው ክፍል ደግሞ ምሩን ትድናለች ምን እንደሚሆን ቀጣዩን ደግሞ ይዘንላችሁ እንቀርባለን። ስለተከታተላችሁን እናመሰግናለን። ሰላም